እንኳን ወደ ዳምላ ሪል ስቴት በሰላም መጡ። ይህ 400 ካሬ ያለፈው G+1 አንዱ ቤታችን ነው። እንደዚህ እንደምትመለከቱት ስፋቱ ከ5 መኪና በላይ ማቆም የሚችል እንዲሁም ደግሞ ወደ ውስጥ ገባ የራሱ ሳሎን ከፈለጉት ኦፊስ ካሻውት ለጆት ላይብረሪ የሚያደርጉት ገስት ሩም ከ4 መኝታ ቤትና 3 ባዝሩም ይዘው እየጠበቀ ነው። ወደ ውስጥ ገብተን እንመልከተው። እንኳን ደህና መጡ። እንደምትመለከቱት ይህን የመሰለ ኮሪደር ይኖረናል። ምናልባት ሳሎን ከዚህ በፊት ፈረስ ያስጋልብ አይተው የሚያውቁ ከሆነ እርግጠኛ ነኝ ይሄ ነው። ይሄኛው ደግሞ ለራስዎት ኦፊስ ካሻውት ደግሞ ለልጆት ማንበቢያ ክፍል ማድረግ ይችላሉ። እስከ ዛሬ በጠበበ ኪችን ውስጥ ማብሰል ሰልችቶታል? እንግዲያውስ ገራሚ ምግቦችን የሚያመርቱበት ሰፊ ኪችናችን ነው። ለእንግዳ ለብቻው ማረፊያ የሚሆን ክፍል ወይም ደግሞ ገስት ሩማችን ነው። እንደምትመለከቱት በጣም ሰፊ ነው። ከገስት ሩማችን ጎን ባዝሩም እናገኛለን። ወደ ላይ ደግሞ እንውጣና እንመልከት። ሰፊ ኮሪደር ይኖረናል። ከዛም ደግሞ ማስተር ቤድሩማችን ነው። ይህ ማስተር ቤድሩም የራሱ ባልከኒ ይኖረዋል። እዚህ ባልከኒው ላይ ካሻውት መጽሐፍ ማንበብ፣ ሻይ ቡና ማለት ይችላሉ። ከሚገርም ክሎዜት ልብስ መልበሻና የራሱ ባዝሩም ጋር በተጨማሪ ደግሞ የልጆቹ መኝታ ቤት እዚህ ጋር ይገኛል። የልጆቹ መኝታ ቤት የራሱ መልበሻ ቦታ ይኖረዋል። አንደኛው መኝታ ቤታችን ደግሞ የራሱ ባዝሩም ይኖረዋል ማለት ነው። በተጨማሪም ደግሞ የጋራ ባዝሩም ይኖረናል። ይሄ ደግሞ ከሰው ጋር ሳይቀላቀሉ ለራስዎት ፕራይቬት ፋሚሊ ታይም ቢያስፈልጎት የራስዎት ሊቪንግ ኤሪያ ማድረግ ይችላሉ። በመቀጠል የራሱ ባልከኒ ይኖራል። ባልከኒያችን ሰፊ ስለሆነ ብዙ ሰዎችን ማስተናገድ ይችላል። ታዲያ ይሄ ብቻ ከመሰላችሁ ተሳስታችኋል። ከታች ደግሞ ለመኖሪያ ሰርቪስ 90 ካሬ አለ። በተጨማሪ ደግሞ ለፈለጉት አገልግሎቶች የሚውል እሱ እንመልከት። የመኖሪያ ቤታችን በጣም ሰፊ ስለሆነ ለልጆችዎት ሴፍቲ እና መጫወቻ አይጨነቁ። ይህን የመሰለ ሰርቪስ ስፔስ ይኖረናል። ኤክስትራ ቤት ሰርተው ከፈለጉ ለእንግዳ ማረፊያ ማድረግ ይችላሉ። ካሻውት ደግሞ መዋኛ ገንዳ አስገብተው ከወደዱ ደግሞ እዚሁ ላይ የራስዎትን የሚፈልጉትን ነገር ተክለው ግሪን ኤሪያ ማድረግ ይችላሉ። ታዲያ ይህን ቤት በሰሚ ፊኒሽድና በፉሊ ፊኒሽድ ዳምላ ሪል ስቴት ይዞ መጥቷል። ስለዚህ በመደወል የቀረውን መረጃ ማግኘት ይችላሉ። እናመሰግናለን።